በአንድ ወቅት በሰላማዊ መንደር ደግና ለጋስ አባት ከሁለት ወንድ ልጆቹ ጋር ይኖር ነበረ። ውብ ቤት፣ የተትረፈረፈ ምግብ እና የሚያስፈልጋቸው ነገር ሁሉ ነበራቸው። አባቱም ልጆቹን በጣም ይወዳቸውና በሙሉ ልቡ ይንከባከባቸው ነበረ። አንድ ቀን ትንሹ ልጅ ያልተለመደ ጥያቄ ይዞ ወደ አባቱ መጣ። አባቴ አለ፣ የውርሴን ድርሻ አሁን እፈልጋለሁ። በኋላ እስኪደርስ መጠበቅ አልፈልግም። ሩቅ ቦታ ሄጄ የራሴን ሕይወት መኖር እፈልጋለሁ አለው። አባቱ በሐዘን ልጁን ተመለከተ። ልጁ ዝግጁ እንዳልሆነ ያውቅ ነበር፣ ግን ይወደው ስለነበር እንዲቆይ ማስገደድ አልፈለገም። ስለዚህ በተሰበረ ልብ ሀብቱን ከፍሎ ለትንሹ ልጁ ሰጠው። በደስታ የተሞላው ወጣቱ ሻንጣዎቹን ጠቅልሎ ወደ ሩቅ አገር ጉዞ ጀመረ። በጉልበት ተሞልቶ ለጀብዱ ዝግጁ ነበረ። ወደ አዲሱ ከተማ ሲደርስ ጊዜ አላጠፋም። ገንዘቡን በሙሉ ውድ ልብሶች፣ ትላልቅ ግብዣዎች፣ ድግሶችና መዝናኛዎች ላይ አባከነ። ብዙ ጓደኞችን አፍርቷል። ነገር ግን ገንዘብ ስለሚያባክን ብቻ ነበር የቀረቡት። ለተወሰነ ጊዜ በዓለም ላይ በጣም ደስተኛ ሰው መስሎ ነበር። ነገር ግን አንድ ቀን ገንዘቡ አለቀ። በድንገት ሁሉም ጓደኞቹ ጠፉ። ማንም ሊረዳው አልፈለገም። ነገሮች ይበልጥ እየተባባሱ ታላቅ ረሃብ በመላው ሀገሪቱ ተሰራጨ። ምግብ እጥረት ሆነ። ሰዎች ለመኖር ይታገሉ ነበር። ተርቦ ተስፋ የቆረጠ ወጣቱ ስራ ፈለገ። ያገኘው ብቸኛ ስራ አሳማዎችን መንከባከብ ነበር። አሳማዎቹ የሚበሉትን ምግብ እንኳን ቢበላው ተመኘ። አቧራ ላይ ተቀምጦ ተነፈሰ። ምን አደርጋለሁ ብሎ አሰበ። የአባቴ አገልጋዮች እንኳን ብዙ ምግብ አላቸው፣ እኔ ግን እዚህ እየተራብኩ ነው። ከእንግዲህ ልጁ ተብዬ ልጠራ አይገባኝም፣ ግን ምናልባት በቤቱ እንደ አገልጋይ እንድሰራ ይፈቅድልኝ ይሆናል ብሎ አሰበ። ነገሮችን ለማስተካከል ቆርጦ ተነስቶ አቧራውን አራግፎ ወደ ቤቱ ረዥም ጉዞ ጀመረ። ምን እንደሚልም ተለማመደ። አባቴ፣ በእግዚአብሔርና በአንተ ላይ ኃጢአት ሰርቻለሁ። እንግዲህ ልጅህ ተብዬ ልጠራ አይገባኝም። እባክህ ከአገልጋዮቹ አንዱ አድርገኝ። ወደ ቤቱ እየተቃረበ ሲሄድ ተጨነቀ። አባቴ ቢናደድስ? እኔን ለማየት ባይፈልግስ? ብሎ አሰበ። ነገር ግን ወጣቱ የማያውቀው ነገር አባቱ በየቀኑ እሱን እየጠበቀው እንደነበር ነው። አባቱ በጣም ናፍቆት ሁል ጊዜ መንገዱን ይመለከት ነበር፣ ተመልሶ እንደሚያየው ተስፋ እያደረገ። እዚያም አንድ ቀን አባቱ መንገዱን እያየ ሳለ ከሩቅ አንድ የታወቀ ምስል አየ። ልጁ ነበር። የደከመ የከሳ እና የተጎሳቆለ ይመስላል፣ ግን እሱ ነበር። አባቱ አልጠበቀም። በደስታ እንባዎች በተቻለ ፍጥነት ሮጠ። ልጁ ሲደርስ አጥብቆ ሳመው። አባቴ፣ ልጁ ጀመረ፣ በእግዚአብሔርና በአንተ ላይ ኃጢአትን ሰርቻለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። ነገር ግን ከመጨረሱ በፊት አባቱ አገልጋዮቹን ጠራ። ፈጥናችሁ ምርጥ ልብስ አምጡለትና አልብሱት፣ ቀለበት በእጁ ጫማን በእግሩ አድርጉ። ልጄ ወደ ቤት ተመልሷል። የተባውን ጥጃ ለታላቅ ግብዣ አዘጋጁ። ማክበር አለብን። ልጄ ጠፍቶ ነበር፣ አሁን ግን ተገኝቷል። ይህ በእንዲህ እንዳለ ታላቅ ወንድሙ በሜዳ ላይ ይሰራ ነበር። ወደ ቤት ሲሄድ ሙዚቃና ሳቅ ሰማ። ጭፈራና ሰዎች ሲያከብሩ አየ። ግራ ተጋብቶ ከአገልጋዮቹ አንዱ ምን እየተደረገ ነው ብሎ ጠየቀ። አገልጋዩ ፈገግ ብሎ ወንድምህ ተመልሷል፣ አባት በጣም ደስተኛ ስለሆነ ለሰው ሁሉ የሚሆን ግብዣን አዘጋጅቷል አለው። የታላቅ ወንድሙ ፊት በሐዘን ተሞላ። ደስተኛ አልነበረም። ተናዶ ወደ ውስጥ ለመግባትም ፈቃደኛ አልሆነም። እርሱም ለምን እናከብራለን ብሎ አሰበ። እኔ እዚህ ቆይቻለሁ፣ ጠንክሬ ሰርቻለሁ፣ ለአባቴ ታዝዣለሁ፣ ከቤትም አልወጣሁም፣ ግን ለእኔ ድግስ አዘጋጅቶ አያውቅም። አባቱ ታላቅ ልጁ እንደተናደደ ሲሰማ ሊያናገረው ወደ ውጪ ወጣ። ልጄ አለው አባቱ በቀስታ፣ ሁልጊዜ ከኔ ጋር ነበር፣ ያለኝም ሁሉ ያንተ ነው። ግን ዛሬ ማክበር አለብን። ወንድምህ ጠፍቶ ነበር፣ አሁን ግን ተገኝቷል። ሄዶ ነበር፣ አሁን ግን ወደ ቤት መጥቷል። ታላቁ ልጅ አዳመጠ። አሁንም ሙሉ በሙሉ አልተረዳም። ነገር ግን አባቱ አይኖች ውስጥ ያለውን ታላቅ ፍቅር አየ። ስለዚህ ቤተሰቡ እንደገና አንድ ሆነ። የአባቱ ፍቅር አልተቀየረም።
ልክ እንደ አባትየው እግዚአብሔር ሁል ጊዜ ይቅር ባይና ፍቅሩ ብዙ ነው። ይህ አስደናቂ አይደለምን? ልክ እንደ አባቱ እግዚአብሔር ሁል ጊዜ እኛ ጋር እንደሆነ እና በእርዳታው መታመን እንዳለብን አስታውሱ። የዛሬው የመጽሐፍ ቅዱስ ታሪክ ስለሰማችሁን እናመሰግናለን። በሚቀጥለው ጊዜ እንገናኝ። ደህና ሁኑ ልጆች።